وأما في شأن مشيته مع أصحابه صحابة ጋር በሚጓዙበት ሰዓት ሌላ አንድ ሐል ነበራቸው ነብዩ عليه الصلاة والسلام كان يحب أن يكون صحابته أمامه ሲራመዱ እሳቸው ጉዞ ላይ ሲወጡ የሳቸው صحابዎች ባልደረቦቻቸው ከሳቸው ፊት እንዲሆን ይወዱ ነበር وكان يقول نبي عليه الصلاة والسلام من ይሉ ነበር امشوا امامي وخلوا ظهري للملائكه صحابዎች ምን ይሏቸዋል ከፊቴ ሁኑ ጀርባዬን ለመላእክቶች ተውት ይሉ ነበር ይህንን ይሉ የነበሩት ለምንድን ነበር ይላሉ ዑለማዎች هذا ان دل على شيء فانما يدل على تواضعه عليه الصلاه والسلام ይህ ንግግራቸው صحابዎቻቸውን ከፊቴ ሁኑ ለመላእክቶች ጀርባዬን ተው ማለታቸው የሚያመላክተው ነገር ቢኖር የሚያመላክተው የነብዩን አለይሂ ሰላቱ ወሰላምን መተናነስ ነው ምክንያቱም ሙሉኮች እነዛ ንጉሶች ኩራት ያለባቸው ሰዎች ባለ ሀብቶች በሚጓዙበት ሰዓት يتقدمون الحشم والحرس እንደምናቀው ከህዝቦችና ከጠባቂዎቻቸው ከፊት ተቀድመው ነው የሚሄዱት እነሱ ከፊት ሆኖ መታየትን ይወዳሉ اما الرسول عليه الصلاه والسلام فيتاخر عن صحابته في مشيته اما ነብያችን عليه الصلاه والسلام ወደ ኋላ ይሉ ነበር ሱሐባዎቻቸውን ያስቀድሙ ነበር ይህ የሚያመለክተው ቀደም እንዳልነው መተናነሳቸውን ነበር እንዲሁም وانه نعم القائد ነብዩ عليه الصلاه والسلام የመሪዎች በሙሉ ምርጥ እንደሆኑ የሚያመለክት ነበር ነብዩ عليه الصلاه والسلام የሳቸውን ሐል ሌላው እየተከታተለ የሚያስፈልጋቸውን ነገር እንዲያደርግላቸው ሳይሆን ይፈልጉ የነበረው በል በተቃራኒው ينظر الى حال اصحابه ወደ ሱሐባዎቻቸው ሐል መመልከት ይወዱ ነበር ነብዩ عليه الصلاه والسلام ينظر الى حال اصحابه يمشون امامه يعني في لفيتاቸው ሱሐባዎቻቸው ሲሄዱ እየተመለከቱ ነሲሃ የሚያስፈልገውን ነሲሃ እየሰጡ ተውጂህ የሚያስፈልገውን ተውጂህ ያደረጉ ዕውቀት የሚያስፈልገው ከሆነ ያስተማሩ ኢርሻድ ያደረጉ ያስተካከሉ በዚህ አይነት መልኩ ነበር ነብዩ አለይሂ ሰላቱ ወሰለም የሚሄዱት ይህንን ያረጉ የነበረው ለሱሐባዎቻቸው ካላቸው ዝነት ነው ከራሳቸውም አልፈው ለሱሐባዎቻቸው ያዝኑ ስለነበረ ያስቡ ስለነበር ነው ከኋላ አድርገው ምን አገባኝ ስለነሱ እኔን ይጠብቁ እንጂ አልነበረም የሚሉት ከፊታቸው አድርገው ሱሐባዎቻቸው የሚያስፈልጋቸውን ነገር ያደርጉላቸው ነበር